ሁላችንም ማራኪ መሆን እንፈልጋለን። ግን ማራኪ የሚያደርገን ምንድነው? ብዙ ጊዜ የምናስበው ጥሩ ቆዳ፣ ቀጥ ያለ አፍንጫ ወይንም ፋሽን የጠበቀ ልብስ ብቻ ይመስለናል። ግን እውነታው ከዚህ የተለየ ነው። ውበት በር ይከፍትልሃል። ኮንፊደንስ ግን በሩ ውስጥ እንድትቆይና እንድታሸንፍ ያደርጋል። ዛሬ ውበትና ኮንፊደንስ እናወዳድራለን። ለምን ኮንፊደንስ ሁልጊዜ አሸናፊ እንደሚሆን እናያለን። አንደኛ፣ ውበት የላይኛው ገጽታ። ውበት ጥሩ ነገር ነው። ራሳችንን መጠበቃችን፣ ጥሩ ልብስ መልበሳችን ለራሳችን ያለን ግምት ይጨምራል። ነገር ግን ውበት ብቻውን ባዶ ቤት ነው። ውበት በጊዜ ሂደት ሊለወጥ ወይም ደግሞ ሊጠፋ ይችላል። ውበት ብቻውን ካለ ሰዎች ስለሚጠብቁት ነገር ሁሌም እንጨነቃለን፣ ስለሚሰጡን አስተያየት። ውበት መጀመሪያ ላይ ትኩረት ይስባል፣ ግን ግንኙነትን አያቆይም። ሁለተኛው ኮንፊደንስ ወይም ደግሞ የውስጥ ኃይል፣ በራስ መተማመን። ኮንፊደንስ ከውስጥ የሚመነጭ ኃይል ነው። ኮንፊደንስ ሲባል እኔ ከሁሉ በልጣለሁ ማለት ሳይሆን ራሴን በሆንኩበት ሁኔታ እቀበላለሁ ማለት ነው። ኮንፊደንስ ከውበት ይልቅ ለምን ያሸንፋል? ተጽዕኖ ፈጣሪነት። ኮንፊደንስ ያለው ሰው ሲናገር ሰዎች ያዳምጡታል። ውድቀትን አለመፍራት። ውበት ያለው ሰው ውበቱ እንዳይቀንስ ይሰጋል። ኮንፊደንስ ያለው ግን ቢወድቅ እንኳ መነሳት እንደሚችል ያውቃል። ማራኪነት። በራሱ የሚተማመን ሰው ያለምንም ጌጥ ማራኪ ነው። ምክንያቱም የውስጡን ሰላም ወደ ውጭ ያፈሳል። ከውበትና ከኮንፊደንስ የሚያሸንፈው የትኛው ነው? በምስሉ ላይ እንደምታዩት ወደ ኮንፊደንስ የሚያመለክተው ቀስት ትልቅ ምስጢር አለው። ውበት ያለው ሰው ሰዎች ይወዱኝ ይሆን ብሎ ይጨነቃል። ኮንፊደንስ ያለው ሰው ግን ባይወዱኝም እንኳን ደህና ነኝ ብሎ ያስባል። የአሸናፊነት ምስጢሮች። ከሰው ጋር በምታደርገው ንግግር የአይን ግንኙነት ማድረግ፣ አቋቋምህን፣ አረማመድህን ማስተካከል፣ የማታውቀውን ነገር አላውቅም ለማለት አለመፍራት። ኮንፊደንስን ለማሳደግ 3 ቀላል መንገዶች። አንደኛ፣ ራስን ማወቅ። ጠንካራ ጎንህን አውቅ፣ ደካማ ጎንህን ደግሞ ተቀበልና ለማሻሻል ጥረት አድርግ። ሁለተኛ፣ አነስተኛ ግቦችን ማሳካት። ትናንሽ ስኬቶች ትልቅ በራስ መተማመንን ይገነባሉ። ሶስተኛ፣ አዎንታዊ ንግግር ሰልፍ ታልክ። ለራስህ የምትናገረውን ቃል አስተካክል። አልችልምን በእሞክራለሁ ተካው። ስለዚህ ወዳጄ፣ ፊትህ ብቻ ሳይሆን ማንነትህን ገንባ። ውበት ይረግፋል፣ ኮንፊደንስ ግን እያረጀ ሲሄድ ይበልጥ እያማረ ይሄዳል። ዛሬ ለራስህ ያለ ማንነት ከውበት በላይ እንዲሆን ወስን። ምክንያቱም ሁል ጊዜ የሚያሸንፈው ኮንፊደንስ ነው። ውድ ተመልካቾች፣ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ደግሞ ቪዲዮውን ላይክ ያድርጉ። አመሰግናለሁ።